በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን በገጽ ሶስት በባሕርይ አንድ የሚሆን ያለመፈለግ የሚሰጥ ያለ ሐሰት እውነተኛ የሚሆን የተማረኩትን ከምርኮ የመለስ ሕሙማንን ከደዌ የሚያድን ከእኛ ዘንድ ለእሱ ምስጋና የሚገባው ለእኛ ከእርሱ ዘንድ ከደዌ መዳን መለመን የሚገባን የምስራችን የሚናገር የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው። በኅዳር 19 ቀን የሚነገር ጸሎቱና በረከቱ በሁላችን በሕዝበ ክርስቲያን ላይ ለዘላለሙ አድሮብን ይሁን አሜን። እመቤታችን ማርያም በቤተ መቅደስ ሳለች የእስራኤል ወገኖች በድንጋይ እንውገራት ብለው መከሩ። ከቤተ መቅደስም በደረሱ ጊዜ መላእክት እመቤታችን ወዳለችበት ከሰማይ ሲወርዱ አዩዋቸው። የቤተ መቅደሱም ቅጽሮች እንደ እሳት ሲቃጠሉ አዩ። ይህንንም ባዩ ጊዜ በየወገናቸው አፍሮ ተመለሱ። ዳግመኛም በእስራኤል እንግደላት ብለው ተማከሩ። እንደ አባታቸው ሰይጣን ቀናተኞች ናቸውና በስራ የሚገድሏት ዘንድ ስሙ መጥቆል የሚባል እስረኛ ፈልገው አመጡ። እርሱም እናንተ አጋንንት እርዱኝ ብሎ 370 አጋንንትን ጠራ። 70 ላሞችን ለመስዋዕት አቀረበላቸው። እነርሱም በድንጋይ ጸፍጽፈው አረዷቸው። ስጋቸውንም በሉ፣ ደማቸውንም ጠጡ። በዚያም እስረኛው ጋር እመቤታችን ወዳለች ቤተ መቅደስ ሄዱ። እመቤታችን ማርያም ሊገድሏት እንደመጡ ባወቀች ጊዜ ወደ እግዚአብሔር ጸለየች። የመላእክት አለቃ ገብርኤል ወደ እኔና እያለች እነዚህን ቃላቶች ጠራ። መድናኤል፣ ሕያወታኤል፣ ትርጉታኤል፣ ሐውፃኤል፣ ውኤል፣ ዜል፣ ግኤልን። በዚያን ጊዜ ቅዱስ ገብርኤል የሚያበራ እሳት ሰይፍ በእጁ ይዞ መጣ። መጥቆልን አጠፋው። 370 አጋንንትንም ከእርሳቸው አንድ ሳይቀር አጠፋቸው። ከዚያም በኋላ ካህናት እመቤታችን ማርያም ከዚህ ውጭልን፣ ቤተ መቅደስን አታርክሽብን አሏት። የትጉሃን አለቃ ቅዱስ ገብርኤል ዳግመኛ መጣ። ሰላምታ ይገባሻል የዳዊት ልጅ ሆይ ከዚህ ውጭ እኔ ከአንቺ ጋር ነኝና አይዞሽ አላት። እርሱም ከእርሷ ጋር ሲነጋገር መልአኩን አያዩትም ነበር። ይህንም ከነገራት በኋላ ተሰውራት። ዳግመኛም እመቤታችን ማርያም የክቡር የዱማትሪያኖስ ሀገር በሚሆን በሊባኖስ ተራራ በነበረች ጊዜ ቅዱስ ገብርኤል ወደ እሷ ወረደ። የዳዊት ልጅ ድንግል ሆይ ሰላምታ ላንቺ ይሁን። ይህን ካላት በኋላ ተነስተሽ ወደ ግብፅ ሀገር ሂጂ አላት። እመቤታችን ማርያም ስለ ሄሮደስ ያገኛትን ሁሉ ራስ ታውቃለህ፣ እኔም ልጄን ሊገሉት እንደፈለጉ ታውቃለህ። እግዚአብሔር ከአንቺ ጋር ነውና አዞሽ አትፍሪ፣ የሚያገኝሽ ክፉ ነገር የለም አላት። ይህንም ተናግሮ ወደ ሰማይ ወጣ። ከዚያ በኋላ እመቤታችን ማርያም ወደ ግብፅ ሀገር ሄደች። ከአንዲት ሴት ዘንድ በደረሰች ጊዜ እመቤታችን ማርያም ሰደበቻት። በዚያም ጊዜ ምድር አፏን ከፍታ ያችን ሴት ዋጠቻት። እመቤታችን ማርያም ከዚያ ሴት ቤት ገብታ 4 ወር ከ5 ቀን ተቀመጠች። ከዚያ በኋላ ለዮሴፍና ለእመቤታችን ማርያም መልአኩ ታያቸው። ከዚህ ተነስታችሁ ሂዱ አላቸው። እነርሱም ተነስተው ሄዱ። ግብፃውያን ባዩአቸው ጊዜ ዮሴፍን ይዘው በብዙ ደበደቡት። እመቤታችንን ግን በዕብራይስጥ ቋንቋ ጸለየች። በዚያን ጊዜ ሊቀ መላእክት ቅዱስ ገብርኤል በእጁ የሚያበራ የእሳት ጦር ይዞ መጣ። በማለትም በሌሊትም እኔ ከአንቺ ጋር ነኝና ማርያም አይዞሽ አላት። የእግዚአብሔር መልአክ ሆይ ከግብፃውያን ረዳኝ፣ ዮሴፍን ስቃይ መከራ አጸኑበት አለችው። መልአኩ በክንፉ ምድርን እየመታ ሄደ። ከምድር 49 ክንድ ያህል ከፍ ብሎ ዮሴፍን የደበደቡ ሰዎችን በሰይፍ አጨዳቸው። ቁጥራቸው 99 ነው። ወደ ዮሴፍም ተመልሶ ዳሰሰው፣ ዳነ። ድንጋዩን አውድማ ጸፍጸፍ ከዮሴፍ ጋር ሄደ። ያም ድንጋይ ስፈር ዋለው፣ ሰፈረው። ርዝመቱም 109 ስፋቱ 39 ሆነ። ያችን ድንጋይ አነሳና ወረውራትና ከምድር በታች ገንዳ አደረጋት። ከዚያ በኋላ ተሰውራቸውና ወደ ሰማይ ወጣ። በዚያን ጊዜ ሄደችና ቁመቱ 300 ጎኑ 49 የሚሆን ታላቅ አውሬ ከሚኖርበት ምድር ደረሰች። እመቤታችን ማርያም የጸለየች። ሊቀ መላእክት ቅዱስ ገብርኤልም ተገለጸላት። በእጁም ልሳኑ 2 የሆነ ሰይፍ ይዟል። ማርያም ሆይ የማደርገውን እይ እንጂ አትፍሪ አላት። መልአኩም ያንን ሰይፉን መዘዘና እነዚህን ቃላቶች ጠርቶ ከሰይፉ ላይ ምራቁን ተፋና ለዚያ ከይስ ያስነካው። በዚህ ጊዜ ከ17 ተሰነጠቀ። ከሆዱ ውስጥም ጥቁር ቁራ ወጣ። ገብርኤል ተሳደበ። መልአኩም በእጁ እንደ ወፍ ያዘና ከእመቤታችን ማርያም ጋር ትከራከር ዘንድ ምን ስልጣን አለህ አለው። እርኩስ መንፈስም ያን ጊዜ አታጥፋኝ አለው። እርሱም ጥሎት ወደ ሰማይ ወጣ። ዳግመኛ ድንገት መጥቶ ማርያም ሰላምታ ላንቺ ይሁን፣ እግዚአብሔር ሰላምታ ከአንቺ ጋር ይሁን፣ ተነሽና በጸሎቶች ከመቃብር የወጡትን ተመልከች አላት። እንደዚሁ
በዚሁም ዘመን ብሉይ ጓደኛ ሚካኤል የእስራኤል ልጆች መርቷቸው ነበርና ከዚያ በኋላ ቅዱስ ገብርኤል ባህርን በእግዚአብሔር ቃል አርሳቦን፣ ዳሴርቦን፣ ዳኖንን እንዲሁም ብሎ አዘዛት። ባህር ወደ ቀኝና ወደ ግራ ተከፍላ መንገድ ትሰጠች። እነሆም እርሱም ከባህር ውስጥ ገቡ። ወንድሞች ሆይ እመቤታችን ቅዱስ ገብርኤል ከመላእክት ሁሉ አብልጣ እንደምትወደው ወቁ። የልጇ የጌታችን ኢየሱስ ክርስቶስ ልደት የምስራች ነግሯታልና እሱም እንዲወዳትና በጭንቋም ጊዜ እንዲረዳት ወቁ። እኛንም በጭንቀታችን ጊዜ ይረዳን ዘንድ ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። የሊቀ መላእክት የቅዱስ ገብርኤል ታምሬ ነው። ዮሴፍና ኒቆዲሞስ እንደረዳቸው የሚናገር በረከቱ ሁላችን ጋር ይጠብቀን አሜን። ሄሮድስ በምክሩ ጽኑ ቅጣት እንዲቀጧቸውና እንዲገድሏቸው አዘዘ። ያን ጊዜ እግዚአብሔር መልአክ ቅዱስ ገብርኤል ወደ እሳቸው ወረደ፣ በብርሃን ክንፉ ሰወራቸው። በዚያን ጊዜ መልካም ማዛ ሸተተና ሰፊ ብርሃን መላ። እንዲህም ብሎ ተናገረ። የመጥምቀ መለኮት ቅዱስ ዮሐንስ ራስ ከአመፀኛው ከሄሮዳዳ እጅ ቀምቼ ወሰድሁ። እኔ ገብርኤል ነኝ፣ በዓለም እንዲገለጽም አደረግሁ። የአመፀኛ ሄሮደስን አእምሮ ያጠፋው ተልቶም እንዲሞት ያደረግሁ እኔ ነኝ። አንተም ይህንም ከተናገረ በኋላ ተሰወረ። በረከቱ ከአገልጋዮቹን ይጠብቃቸው ለዘላለሙ አሜን። ሊቀ መላእክት የቅዱስ ገብርኤል ተአምሬ ነው። አባታችንን ገብረ መንፈስ ቅዱስን እንደረዳው በክንፉ እንደተሸከመው ወደ ሰማይም እንዳወጣው የሚናገር በረከቱ ከአገልጋዩ ጋር ይሁን ለዘላለሙ አሜን። አንድ ቀን አባታችን ገብረ መንፈስ ቅዱስ በክንፉ ተሸክሞ ከእግዚአብሔር ፊት አደረሰው፣ እስከ 7 ሰማያትም ድረስ አወጣው። ደስተኛና የምስራች ነጋሪ የሚሆን የዚህ ገብርኤል ክብር ታላቅ ነው። ከመላእክትም ሁሉ ክብሩ ድንቅ ነው። የሰው አንደበት ሊናገረው የማይቻል የሟችም ልቦና ሊመረምረው የማይችለው የከበረ ባይሆንስ የልጁን የልደቱን የትንሣኤውን የእርገቱንም ነገር እንዲናገር ባላቀውም ነበር። የክርስቶስ ወገኖች ወንድሞቼ ወይ ይህንም አስተውሉ። ከዚህ ከከበሩ ባልንጀሮች መላእክት ተለይቶ ለዚህ የበቃ ማን ነው? ጌታ ኢየሱስ ክርስቶስ ልደቱን የተሰወረና የረቀቀ ምስጢር ሆኗልና ከመላእክት ሁሉ ዘንድ ምስጋና የሚገባው መኖሪያቸው በሰማይ ከሆነ ሰራዊት ሁሉ ተሰውረው በድንግል ማኅፀን ተወሰነ ብሎ መጽሐፍ እንደተናገረ አሁንም በፍጹም ልባችን በፍጹም ኃይላችን እንውደደው። ከጌታ ከክርስቶስ ይለምንልን ዘንድ ከመቤቱና ከወዳጁ ከማርያም ይለምንልን ዘንድ የዚህ የመልአክ ይህ የተአምሩ መጽሐፍ ከቅዱሳን ወንጌል ከሰማዕታትና ከጻድቃን ገድል ተመልክቶ የሚሰበስብ ሰው ኃጢአቱ ይሰረይለታል። ብልሆች ሰዎች ተሰብስበው ሳለ ቄርሎስ እንደሚባለው ለሚደርስ ስርየት ይገባል ብሎ እንደተናገረ ሳዊሮስም ወንድሞች ወይ ነገሬንም ባታስታውሱ ይቅር እንድትሉኝ ማልዳችኋለሁ። ይህን ያደረግነው በሰው ፊት ክብር ሽተን አይደለም፣ ፍቅሩ ስለጸናብን ነው እንጂ በሕይወትም ቢሆን በሞትም ቢሆን አስቡት። ይህ የወደደው መልአክ በሰማይ ዋጋውን ያዘጋጅለት ዘንድ በዚህ ዓለም ማደሪያውን ያበጅለት ዘንድ ልመናው ከአገልጋዩ ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ወሰን ለሌለው ስለ ታምራት ሁሉ ይህን ድርሳን መናገር ለምኔ ነው። ሐዘን የምትለውጥ ደስታ ገብርኤል ሆይ አንደበት ለመናገር አይፈጸመውምና በጽሕፈት ለመፈጸም ቀኝ እጅ ይደክማል። በአብ ስም በአብ እምነት በወልድ ፈቃድ በመንፈስ ቅዱስም አጋዥነት በኔቅሎን ቤተ ክርስቲያን ታምራትንና ድንቅ ስራን የትጉሃን መላእክት አለቃ የሚሆን የቅዱስ ገብርኤል ጌትነቱ ክብሩን የሚናገር ድርሳን ተፈጸመ። በካህናው አውር እጅ ቤተ ክርስቲያን በተሰራች ጊዜ የሁላችን ጠላት የሚሆን ይህ ዲያብሎስ ወደ እርሱ መጣ። መልኩ በአማረ በወጣት አምሳል ይታየዋል። በእርግና ሲበትም ሲሆን ድካሙን ያጠፋበት ዘንድ በሚተነኩልበት ጊዜ መራራውን ነገር በጣፈጠ አንደበት ይናገራል። አውርም በሚጸልይበት ጊዜ እባብ መስሎ ይታየዋል። ቅዱሳንን የሚረዳ ሊቀ መላእክት ቅዱስ ገብርኤል ይመጣል። በብረትም ሰንሰለት አስሮ የተሰበሰቡትን እንዲያዩት ከላይ ይሰቅለዋል። የሊቀ መላእክት የቅዱስ ገብርኤል የታምሩ ብዛትና የረድኤቱ ኃይል በኔቅሎን ቤተ ክርስቲያን የሚደረግ እንጂ በዚች ብቻ አይምሰላችሁ፣ በአገሮች በአውራጆች በቦታዎች ሁሉ ነው። ከነቢያት ቅዱሳን ዘንድ ስለማስረዳት ከእርግና በኋላ ዮሐንስን ልደት ለመናገር ነቢዩ ካህን ከሚሆን ከዘካርያስ ዘንድ በመላክ የጌታችን የመድኃኒታችን ኢየሱስ ክርስቶስ ልደት ለመናገር የብርሃን ሰረገላ ከምትሆን ከማርያም ዘንድ በመላክ ከተላኩት ከሐዋርያት ዘንድ ልቦናቸውን ለማጽናት በመላክ ነደ እሳትን በማጥፋት ድል ከሚነሱ ከሰማዕታት ዘንድ በመላክ የመለኮትን ቃል ለመናገር ከደጋግ ጻድቃን ዘንድ በመላክ ፍጹማን መነኩሳትን ከአባቶቻቸው ቤት ለማውጣት በመላክ ቀናዎች የሚሆኑ የንጉሶችን መንግስት ለመጠበቅ በመላክ በቀድሞ ሰዎች ዘንድ ድሮ
ድሮ የተደረገውን ተዉትና በዚች ቤተ ክርስቲያን ስራ እስከ መጨረሻው ያደረገውን ተዉትና ከተሰራችም ጀምሮ በብዙ ዘመን የተደረገውን በዓይን ያያችሁትን ተአምራትና መንክር በጆሮአችሁ የሰማችሁትን ብልህ አዋቂ አስተዋይ ቢኖር እሳቸው እየጻፉ የተረጉሙ ይመስል የዚህ ድርሳን ጽሑፍ በሆነ ነበረ። በዚች ቀን በኒቅሎን አውር እጅ የህንፃዋ ፍጻሜ በሊቀ ጳጳሱ ቃል የቅዳሴዋ ፍጻሜ እንደሆነ የአለቆች አለቃ በሚሆን ቅዱስ ገብርኤል አጋዥነት የዚች ቦታ ፍጻሜ እንዲሁ ያሳየን ቅን የታመነ በሚሆን እግዚአብሔር ሁሉ ሁላችንም ክርስቲያን ወገኖች ሁሉ በረከቱን ይስጠን። የመጽሐፍ ቃል ለመስማት በዚህ ባላችሁ ባለቤቶችም በወንድሞች ላይ አሜን። ያዘናችሁትን የሚያረጋጋ ያጡትን የሚበለጽግ ለተራቆቱት ልብስ ለተራቡትም ምግብን ለተጨነቁትም ጭንቀታቸውን የሚያቃለል ይሁን። በቸርነቱ የሚያደርግ ይቅርታውና ልመናው ከእኛ ጋር ይሁን አሜን። ይህችን መጽሐፍ የጻፋትና ያጻፋ ክርስቲያን በክርስቲያን እምነት ጸንቶ በልቦናው ማደሪያ ለጥበብም ክፍሏ የሚሆን የማርያም በረከቷ በልቡ ውስጥ በሚያበራበት ጊዜ እንደ አሮን በደብተራ በድንኳን ይመሰላል። ለክብሯ ምስጋና ያቀርብ ዘንድ የልቡን ሀሳብ እንደ በገና ይጮዋል። ለበኩሯ ምስጋና በድርሳን ቃል እያዘጋጀ እሷም ጠላቶቹን ቆንጮች በሆኑ ጭፍሮች ያጠፉታል። የጸናች የሆነች የጠላት ሀገር ስም አጠራሯ ታጠፋ አምባዎችን ማፍረሳ ታሳየው። ከሁሉ ግን የሚበልጠው የሕግ አፍራሾችም ቸብቸቦ ቆርጣ ታሳየው። በፊቱ ጥላ ደስ ይበልት ትበለው። እሱም ዘወትር ከእርሱ ጋር ተቀምጣ ተጠብቀው። መልኳ የሚያበራ የልብሷም ጫፍ እያንጸባረቀ ባያት ጊዜ ልቡ ይደሰት ዘንድ የምስራች በነገራት በገብርኤል ራስ ላይ የሚያስደነግጥ ራስ ወርቅ ያቀናጀው ለዘላለሙ አሜን። አስቀድሞ የጻፍ ነው እንዲህ አለ። ሁለተኛም ዘወትር የሚቀጥለው እንዲህ አለ። ኃይላፍትና የምትገዛ የኃይላት መልአክ ቅዱስ ገብርኤል ሆይ መጎናጸፊያህ ነበልባል መልካም የምታደርግ ነደ ሰዓትም ክንፎች የምትጋርድ የምድር ዳርቻዎት ይገዛ ዘንድ ኃይሉን ላጽና ፍሬውንም የብዙ አድርግ አብዛ። ጠላቶቹም ከገደል ይወደቁ ዘንድ ከእግሮቹ በታች ጣል። አመፃን የሚናገር አፍ ዝጋ፣ አፍንጫውን ሰነ። ጎሽ ጠጅ የሚጠጡትም ውሃ ይጠጡ። በጎዳናቸው የሞት ድንጋይ መሰናክል ይኑር። በአንገታቸው ላይ የእሳት ሰይፍ እዘዝ። የጀርባቸውን በበደል ገመድ ይገረፍ። ዘራቸውም እንደ ቅጠል የረገፈ አድርግ። ሬሳቸውንም በባህር ላይ በደረቅም ይጣል። በፍርዳ ባህርም ውስጥ የተጣለ ይሁን ለዘላለሙ አሜን። አሁንም በመላ ጌትነቱ ይህን መጽሐፍ ያጻፈ ይቺ በኖራ የተጌጠች ቤተ ክርስቲያን በስም የሰራ በወንጌል ለተማረኩ ወገኖች ማረፊያ ትሆን ዘንድ አንተም እንደለመድህ ዘወትር ስለ እርሱ ለምን። ቁጥር የሌለው ብዙ ዘመን በደስታ ይኖር ዘንድ ሽምግልናውን ታድሶ ወጣትነቱን የግብፅ ወፍ ይመስል ዘንድ ጸሎቱ እንደ ንጹሕ ዕጣን ያደረገች ትሆን ዘንድ ከቀደመው ከደጋግ ነገስታት ጋር በአንድ ይሆን ዘንድ ከዚህ አምደ ወርቅ ላይ ስሙን ተጽፎ ይታይ። በዚህ በጸጥታ መርከብ ከአመፀኞች ዘመን የተሻገረ ይሁን። ከሚነሳ ጠላትና ከባድ ጠብ በንጹሕ ክንፎቹ ለዘላለሙ የተያዘና የተደረገ ይሁን። ሰውና መላእክትን በአንድ ቃል አሜን ይበሉ። ይህን መጽሐፍ የጻፈው ያነበበው የተረጎመው ቃሉንም የሰማው እግዚአብሔር አንድነት በመንግስተ ሰማያት ይማር። በመንግስተ ሰማያት በእመቤታችን በማርያም አማላጅነት መላእክት ልመና፣ በነቢያት በሐዋርያት ልመና፣ በጻድቃን በሰማዕታት ልመና ለዘላለሙ አሜን። ይህ መጽሐፍ የሚነገር ገብርኤል ብስራቱን በነገራት በመጋቢት 29 ቀን ነው። አባቶቻችን መምህራን ግን የገብርኤልን በዓል በታኅሳስ 19 እንዲሆን አዘዙን። እመቤታችን ማርያም ደቅሲዮስ በ22 ቀን አዘዘችው። ገብርኤል ብስራቱን በነገራት ቀን በዓሉን አድርግ ብላ አዘዘችው። ይህም በዓል በጌታችን በትስብእቱ ምክንያት ዳና በሚባል ሀገር በገብርኤል በቅዳሴ ቤቱ አምሳል ነው። ወር በባት በ19 ቀን በየወሩ ከዓመት እስከ ዓመት በዓሉን አክብሩ። ወደ እግዚአብሔር ለምድል ዘንድ ልመናው አማላጅነቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ሰላም ገብርኤል ሆይ እግዚአብሔር ሆይ ስለ ማርያም የክብር የቀረበውን የገብርኤልን ሰላምታ ምልቻ ጉልቻ አይደለ በችሎታ መጠን እናገር ዘንድ ማስተዋል መጻፍ ልቦና ስጠኝ። ፈጣሪ ሆይ አንደበት ሙሴ መናገር የማይቻል ኮልታፋ እንኳ ቢሆን ጥበብ የሚገልጽ ሚስጥር የሚያስተረጉም ጴራቅሊጦስ አሮን አንደበት ይሁነኝ። ለተፈጥሮ ከገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለትም ከኢምንት ክብር በቀዳመ ይሁድ ሰዓተ ሌሊት ለተከናወኑ ስለተፈጥሮም ሰላም ላለው ገብርኤል ሆይ ማኅተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑ ኢየሱስና የእናቱ የማርያም መልክ ስል የተሳለብህ የበላም የራእዩ ኮከብ የልደት ሐዋርያ አንተ ነህና ለዝክረ ስምከ ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራረም
ሰላም እላለሁ። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል። ገብርኤል ሆይ የአንበሳ የገጽ ላም የንስር የስነ ገጽ ካላቸው ከኪሩቤል ጋር የእግዚአብሔር ዙፋን ተሸክመህ በከበረ የሰው ስነ አምሳለ ሕዝቅኤል ያየህ ከኪሩቤል አንዱ አንተ ነህ። ለስር ተረስከ ገብርኤል ሆይ እግዚአብሔር ልዩ የሆነ የምስጋና ዘውድ ላቀናጃቸው ራስህን ስትርስም እጅ የነሳው ሰላም ላለው ገብርኤል ሆይ የቃልህ ብርሃን ከጽንፍ እስከ ጽንፍ የሚደርስ ነው። ጸዳሉ በአራቱ ማዕዘን ዓለም የመላ ነው። አንተ ከምስራቅ የወጣ ፀሐይ ነህ። ለገጽከ ገብርኤል ሆይ እጅግ የሚያስፈራ በእሳት ነበልባል መካከል የነነዌ ንጉሥ ያየው ከመላእክት ገጽ የደስታ መልአክ ላለው ገጽታም ሰላምታ ሰላም ላለው ገብርኤል ሆይ በንጽህና ልብስ ተክኖ የተሰየምክ አንተ በፍርድ አይደለ በክርስቶስ ቸርነት ድን ዘንድ የነግሁንና የሰርኩ መስዋዕት የምታሳርግበት ጊዜ የኔን የኃጥኡን ኃጢአት አስተስርልኝ። ለቀናብርቲከ ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖችም ቀናብርቶች ዓለም በብርሃት ለሚያገለግሉ ከዋክብት ዓይኖች ሰላም ላለው ገብርኤል ሆይ አንተ እንጂ የሰላም ረፍት ሰጠኝ ዘንድ ትጋ። ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን የኤርትራ ባህር ከፍሎ አሻግሮታልና። ላዛይንከ ገብርኤል ሆይ የአብ አካላዊ ቃል መሳኮ ብርሃን ለሚሆን ጆሮ ሰላም ላለው። የውበታቸው ጸዳል የበረሃ ባል የሚመስለው ጉንጮችም ሰላም ላለው። ገብርኤል ሆይ ከጭንቅና ከመከራ ለማውጣት የተላክ መልአክ ነህና ሰልስቱ ደቂቅን በእሳት ጉድጓድ በተጣሉ ጊዜ ሁለቱን ክንፎችን ጋርደህ ከመቃጠል እንዳዳንካቸው እኔ አገልጋይም በረድኤት ኃይል አድነኝ። ለዓይናፊከ ገብርኤል ሆይ በጎ መዓዛ ያለው ሽቱ መመንጫ ለሆኑ አፍንጮችም ሰላም ላለው። የንጽህና የቅድስና መገኛ ለሆኑ ከንፈሮችም ሰላም ላለው። ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ ምስራች እንዳበሰርጋት ለእኔም የምጸድቅበትን የምድንበትን የምስራች አብስላይ። የመልካም ምስራች ማብሰር ለአንተ ክፍልህ ነውና። ለአፉከ ገብርኤል ሆይ ተጠራጣሪው ዘካርያስን ለገሰጸው አፍህም ሰላም እላለሁ። ደስታንና ፈገግታን ለሚያሳዩ የዕንቁ ባህሪ ላላቸው ጥርሶችም ሰላም እላለሁ። ገብርኤል ሆይ ባህሪ ከኢዮብ መንፈስ ባህሪ የተመሳሰለ የዝምታ መልአክ ነህና አመፃ እንዳይናገር ላፌ ጥበቃ ሆነውም ለከንፈሬም ትዕግስት መዝጊያ ብጅላት። ለልሳነከ ገብርኤል ሆይ ማኅተሙ በባህሪው ቃል ለሚሆን አንደበትም ሰላም እላለሁ። የባቢሎን የእሳቱ ሕይወት ወደ ቀዝቃዛነት የለወጠ እስትንፋስም ጠልም ሰላም እላለሁ። ገብርኤል ሆይ ጻድቃኖች ሁሉ ለመርዳት የታመነ ነህና አስቀድሞ ቂርቆስና እናቱን ኢየሉጣ እንዳዳንካቸው እኔንም የመከራው ቁስል እንዳይጠዘጥዘኝ እንዳይነዘንዘኝ ከእሳት ነበልባል አድነኝ። ለጉሬከ የሚያስደስት ጣዕመ ዜማ መፍለቂያ ለሆነው ጉሮሮም ሰላም እላለሁ። ዳግመኛም በንጽህና በልባ ጌጥ አንገት ሰላም እላለሁ። ገብርኤል ሆይ ከሰማይ ተልከ ወደ ማርያም በወረድ ጊዜ እግዚአብሔር ቃል ያለ ድካምና ያለ ችግር ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማጽኗ አደረ። የሉል ኃይልም በሚያስደንቅ ግርማ ጠበቃት ጋርዳት። ለመክፈትከ ገብርኤል ሆይ የቅድስና ልብስ ተክህኖ ለተጎናጸፈው ትከሻም ሰላም እልሃለሁ። ረቂቅ የሚሆን የብርሃን ሞጣት ለደረበ ዘባንም ሰላም እልሃለሁ። ገብርኤል ሆይ በጎ ነገር ለመናገር ለመጻፍ እችል ዘንድ የድርሰት መንፈስ አሳድርብኝ። ዕዝራ ዑራኤልን አጥብቆ በለመነ ጊዜ ሚስጥር የሚገልጽ መንፈስ በእሳት ጽዋ ግቶታልና። ለክሳድከ ገብርኤል ሆይ ስነ ባህሪው ለማይመረመር ደረትም ሰላም እላለሁ። ጻድቃኖች ለሚጠለሉበት ለክንድም ስፋት ሰላም እላለሁ። ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስለአንተ ተፈጥሮ ማንም ቢሆን ማንም አስቦ የሚደርስብህ የለም። ባህሪም እንዴት እንደሆነ መርምሮ የሚያውቅ የለም። ዳዳዊከ ገብርኤል ሆይ እግዚአብሔር በመለኮታዊ ችሎታ አስተባብሮ አቀነባብሮ ለፈጠራቸው እጆችና ለሁለቱ ረቂቃን ወርቾችም ሰላም እላለሁ። ገብርኤል ሆይ የክርስቶስና የወላጅ እናቱ ሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድ መንጥቀህ አውጣኝ። ለኩርናከ ገብርኤል ሆይ ከዳራና ከቂርቆስ ከክርስቶስ መወለድ ያለውን ዘመን መጥኖ የከነዳ ክንድ እደ ኮርናም ሰላም እላለሁ። ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተ ስለሆን ሐዘንን የሚያስረሳ የደስታ ወይን አጠጣኝ። ላዘኑትና ለተከዙት ወይን ያጠጣቸው ዘንድ ሕግ ተሰርቷልና። ለራእይ ከገብርኤል ሆይ ቡሩክ ጸጋ የሚለግስ መጽሐፍ ሰላም እልሃለሁ። የቡሩክ መልአክ ጣቶች ለሚሆኑ ነበልባላዊ ጣቶችም ሰላም እልሃለሁ። ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀኝ። በዚህ ዓለም ጠዋት የተናገረውን ማታ የሚደግም ዘመድ ወይም ወዳጅ አይገኝምና። ለአጽፋረዴከ ገብርኤል ሆይ ብርሃናትን ለተጎናጸፉ ለጣቶች ማጥፋር ሰላም እላለሁ። በሁለቱ እሳታዊን አክናፎቹ ላሸበረቁ ጎኖችም ሰላም እላለሁ። ገብርኤል ሆይ ስለ እኔ ሕይወቱን አሳልፎ የሰጠውን ፈጣሪ ባሪያህና በአምሳልህ የፈጠርከውን እንዴት ታጠፋለህ?
አሳምረህ ያነጽኸውን ሕንፃ ስለምን ታፈርሰዋለህ እያልክ ማልድልኝ። ለቅርስከ ገብርኤል ሆይ ምግቡ የምስጋና ጥምብ ስለሆነው ጉሮሮም ሰላም እላለሁ። የሦስቱ ሕዋሳት አካል መስዋዕት ለሆነው ጽሩይ ልቦናም ሰላም እላለሁ። ገብርኤል ሆይ ስለዚህ አንተ የሕያዋን ሕያው ነህ። ሰው ግን ይሞታል፣ ወደ መሬትነት ይመለሳል፣ ሕይወቱም እንደ ጢስ ብን ብላ ትጠፋለች። ስለለይና ከገብርኤል ሆይ ምስጋናም በዝማሬ ድምፅ ለሚያሰማ ለሚያመሰግን ህሌናም ሰላም እላለሁ። የሥጋዊ ባህሪ ክፍል አካል ግን በባህሪ የሌለ ነው። ገብርኤል ሆይ የድነት መልእክተኛ ነህና እኔ አገልጋይን ከችግር አውጣኝ። ይልቁንም ጠላት የሰይጣን የመቅሰፍቱ እሳት ወላፈኑ በእኔ ላይ በነዛ ጊዜ ፈጥነ ከክንፎች ጋር ደይ። ለአማን ገብርኤል ሆይ ለሚጠሩት ፈጥሮ የሚሰማ ሩኅሩኅ እሳታዊ ነበልባል አንጀትም ሰላም እላለሁ። ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መስዋዕትን የሚያሳርጉ የካህናተ ሰማይ ሱራፌል ጓደኛ ነህ። ምናልባት ሚካኤል ቢተካከል እንጂ እንዳንተ ማን አለ? ለእምብርትከ ገብርኤል ሆይ ስነ ባህሪው ረቂቅ ለሆነ እምብርትም ሰላም እላለሁ። በብሩህ መብረቅ የተሸለመ ነበልባላዊ ወገብም ሰላም እላለሁ። ገብርኤል ሆይ የልበ ክፉ አፈ ጻድቅ ስሆን ንስሐ ሳልገባ በከንቱ ሞት ይሆን እባክህን ቁርጡን ንገረኝ። ለአቁያጼከ ገብርኤል ሆይ በሰማያዊት አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶችም አቋጾችም ሰላም እላለሁ። ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደመሆንህ በዘመነ ጥበብ በሰነፎች ልቦና አዳራሽ ሰራት። ለአዳራሿም 7 አዕማድ አቆመችላት። ለኢጋሪከ ገብርኤል ሆይ ተወላጠ ስሙ ብልጣሶር ለሚባል በነቢዩ በዳንኤል ፊት በመገለጽ በኤፍራጥስ ወንዝ ዳርቻ ለቆሙ እግሮችም ሰላም እላለሁ። ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቅ በባቢሎን የሚኖሩ የእስራኤል ከምርኮ መመለስ ለዚሁ ነቢይ በሕልም ነገርከው። ለሰኮና ገብርኤል ሆይ በዚያ ድብልቅልቅና ሽብር በሆነ ዕለት ከጌታ እግረ መስቀል ስር ለቆሙ ተረከዞችና ጫማዎችም ሰላም እላለሁ። ገብርኤል ሆይ የጌታን ትዕግስት የአይሁድን ግፍ ተመልክተ በታላቅ አደባባይ ሰይፍን ቁጣን አምዘገዘገው። ቅዱሳን አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ። ለአጻብዕከ ገብርኤል ሆይ በእግሮችህ ላይ ለሚያበሩ 10 ጣቶችም ሰላም እልሃለሁ። በብርሃንነት በነጸብራቅነት ለሚተባበሩ ጽፍሮችም ሰላም እላለሁ። ገብርኤል ሆይ የትሕትናና የጽድቅ መምህር እንደመሆነ መጠን በየዕለቱ በጎ ነገር አስተምረኝ። በኃላፊ ንብረት ለሚመካና በሀብቱ ብዛት ለሚተማመን ሰው ዘመድ ወገን ሁሉ ሐሰተኛ ነውና። ለቆምከ ገብርኤል ሆይ የማረጋጋትና የደስታ መገኛ ለሆነው አካለ ቆምም ሰላም እላለሁ። ከፍጥረት ዓለም እስከ ዛሬ በሕያውነት ላለ ስነ መልክም ሰላም እላለሁ። ገብርኤል ሆይ በየጊዜው የዘመኑን መድረስ አስረዳ። ልቦና እስራኤል ከፋርስ ምርኮ ነፃ እስከሚወጣበት ድረስ ዳግመኛ ምድረ ርስት የምገባው መቼ ነው እያልኩ አስባለሁና። አልቦም መሰብ ገብርኤል ሆይ ከሰው ወገን ከቶ ጠዋትና ማታ እንደኔ ሐዘንና ትካዜ በዛበት የለምና ከመላእክት ወገን እንዳንተ ያዘኑትን የሚያረጋጋ የለምና። ገብርኤል ሆይ ስለዚህ እኔ አውቄ አንተን አምኜ ይህን ያቀረቡልን ጸሎት እንደ ትልቅ ዋጋ ቆጥረህ የማረጋጋት ቃል አሰማኝ። የቅዱስ ገብርኤል አምላክ ሆይ ከመከራ ሥጋ ከመከራ ነፍስ እኔ ገባርያን ገብረ ማርያም ጠብቀኝ። ለሰውረኛም የመላእክት አለቃ ገብርኤል ሆይ ሰላም ላንተ ይሁን። የጥንቱን የመዳን ተስፋ በመስበክ አዲስ የምስራች ዜና ለመናገር በክብር ወደ ድንግል ማርያም የተላከ ገብርኤል ሆይ ሰላም እልሃለሁ። ኤልሳቤጥ ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ልዩ ምስራች ትነግር ዘንድ ወደ ገሊላ ምድር የተላከ ገብርኤል ሆይ ሰላም እልሃለሁ። ገብርኤል ሆይ ሰላምታ ላንተ ይሁን። የድንግል ማርያምን ቃል ሰላም ላንቺ ይሁን ካላት ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከእርሷ ሰው ሆነ። ገብርኤል ሆይ ሰላም ላንተ ይሁን። ድንግል ማርያምን ተፈሲ ደስ ይበልሽ ባልካት ጊዜ መንፈስ ቅዱስ ስጋዋን አነጻ፣ የሉላይም ጋረደ። ድንግል ማርያምና ሕፃኑ ልጇ ኢየሱስ ክርስቶስ ካሉበት ምድረ ይሁዳ እስኪደርሱ ድረስ 70 ሰገል በኮከብ ምልክት የመራቸው ገብርኤል ሆይ ሰላም እልሃለሁ። በእግዚአብሔር ሊተመሰለ በእሳቱ ጉድጓድ በመገኘት ለአናንያ የእሳቱን ነበልባል እንደ ውርጫ ቀዘቀዘው ገብርኤል ሆይ ሰላም እልሃለሁ። በንድ እሳት ለተፈጠረ ገብርኤል ሆይ ሰላም እልሃለሁ። የብርሃን ራስ ወርቅ የተቀናጀ ገብርኤል ሆይ ሰላም እልሃለሁ። የአሸናፊ ኃይል መልአክ ቅዱስ ገብርኤል ሆይ ሰላም እልሃለሁ። ከሌለ ክንፍ ገብርኤል ሆይ ሰላም እልሃለሁ። ከፍጹም ጥፋት ድን ዘንድ ክንፍን ጋርደኝ። ወደ ድንግል የተላከ ገብርኤል ሆይ ሰላምታ ላንተ ይሁን። የደስታ ምስራች ተናጋሪ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ወፍ ሰላም ላንተ ይሁን። ደስታን አብሳሪ ሰላም ላንተ ይሁን። የአካላዊ ቃል የመጸነስ ብስራት በማጸነ ማርያም ያሳደር ሰላም ላንተ ይሁን።
በመልአከ ሞት ከመውደቅ የምትታደግ ገብርኤል ሆይ ሰላም ላንተ የሆነ አማላጅነትን በመተማመን ተስፋ እናደርጋለን። በማልተም በሌሊትም አንተ ጠብቀን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትም ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ይቆየን።